ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች እንዴት ናችሁ? ደህና ናችሁ? እንዲሁም ክርስቲያን ወገኖች ሰላም ሰላም ብያለሁኝ። ዛሬም ተመልሼ መጥቻለሁኝ። ፋጡማና ፈኪ ማለት ነው። ፋጡማ ይቅርታ ትጠይቀኝ እያለች ነው። ይቅርታ ታልጠየቀችኝ ይቅርታ አላረግላትም እያለች ነው ማለት ነው። ለማናቸውም እውነቱን ደግሞ ስናየው ይቅርታ ጠያቂዋ ፋጡማ ናት እንጂ ፈኪ አይደለችም። አንደኛ እቤቷ አስተናግዲያት እቤቷ ተቀብላት እቃው ይቀመጥልኝ ብላ ነው የሄደችው ማለት ነው። እቃ ይቀመጥልኝ ብላ ታዲያ በኋላ ላይ ለምን አስፈለገ ሚዲያ ላይ ወጥቶ እንደዛ አደረገችኝ እንደዛ ሰራችኝ እያልሰራችልኝን እንደዚህ ብያወርች ሲቀጥል ለቪዲዮ ብላ ለራሷ ቪዲዮ ብላ ነው የሰራችላት። ቪዲዮ በራሷ ቤት ነው እንጂ የተለቀቀው በፈኪ ቤት አይደለም ማለት ነው። ሁለተኛ ደግሞ መልሶ ደግሞ በየቲክቶኩ በላይቭ ላይ በቀን 3 ጊዜ እየገባች ስሟን ስትበጭቅ ነው የምትውለው። በየላይቭ በገቡት ሰዎች ቤት እየሄደች እንደዚህ አርጋኝ እንደዚህ ሰርታኝ እንደገና ደግሞ የሰራቸውን እንደዚህ ምግብ ሰርታለን አብልታኝ እንደዚህ ላይ ገንዘቤን ቀማችኝ እንደዚህ ብዙ ነገር ታወራለች ማለት ነው። ሶስተኛ ለቲክቶክ ማሳደጊያ ነው እንትን እየፈለገችኝ ለዩቲዩብ ማሳደጊያዋ ነው ብላ ብዙ ነገር አለች ማለት ነው። ያም ይሁን ይሄም ይሁን ይህች ልጅ ምን ታርጋት ማለት ነው? ምንድን ብላ ነው ይቅርታ የምትጠይቃት? ምልሁያሽን ነይ ውሰጂ ብላታለች። እኔ እሷ መድኃኒት ምን ያደርግልኛል ናይ መታቱ ሰር ብላለች። ለሰው ቁጥር ሰጠች። ያ ሰው ቁጥር ሲደውሉላት ምን አገባችሁ ምንድናችሁ እናንተ? እኔ ተፈለኩ እንደፈለኩ ማድረግ እችላለሁኝ እናንተ ምን ቤት ናችሁ እያለች እንትን ትላለች፣ ትሳደባለች፣ ትራገማለች። ስለዚህ አሁን ደግሞ እሺ ይቅርታ ትጠይቀኝ አለች። እቃውን የውሰጂት አለቻት። ምን ብላ ነው እሷ ይቅርታ የምትጠይቅ? ተሳዳቢዋ እሷ፣ ተራጋሚዋ እሷ፣ በሚዲያ ስሟን የምታጠፋው እሷ። ማን ነው ይቅርታ የሚጠይቀው ማለት ነው? እንደገና ጓደኞቿ ላይ ውሰጂ ሲሏት እኛ እናቀብልሻለን፣ ደውለው ፋጡማ ላይ እቃሽን ውሰጂ እኛ እናቀብልሻለን፣ እዚህ ቦታ ነን እቃሽን አቀብኝ የምትይብኝ ቦታ ላይ እናቀብልሻለን፣ ነይ ውሰጂ ወይም ደግሞ ሰው አርጊና እቃሽን እናቀብልሻለን ሲሏት ምንድነው እሷ ያንን እንትን እሺ ብላ ያኔ ስሟን ስላጠፋይ ስሟን በብዙ ነገር ስላለቻት ያንን እንትን ለመሸፈን እቃውን ላትቀበል አስቀድማ እሩጣ ምንድነው ቪዲዮ ሰርታ ደግሞ ዞር ብላ ቪዲዮ ትሰራና አይ ታሁን በኋላ ላይ ሰውን እቃሽን እንዲያትቀበይ ብሎኛል ጓደኛ ምንም እንደዚህም እቃሽን እንዲያትቀበይ ብለውኛል። የሆነ ነገር ወይ ታረግበትና የሆነ ነገር ወይ ታበላሻለች ወይ እንደዚህ ትልሻለች እያለ ደግሞ አሁን በዚህ ደግሞ መጣይ ማለት ነው። ሲቀጥል ፈኪ እንደዚህ አይነት ተንኮል የለባትም። ተንኮል ቢኖርባት በሰው ማደግ ብትፈልግ ያ ሁሉ ሰው ለራሱ እንደዛ ሲላት እናንተን ሲላት እንደዚህ እንኳን ወጣ እንደዚህ ነው ያረግኝ እንደዚህ ነው ብላላለችም። አሁንም ቢሆን ቲክቶክ የሚሆን ዩቲዩብ ምንም የሰራችበት ነገር የላትም ማለት ነው። በራሷ ነው እንትን ያለችው። ሀላስ ለምን ጠፋች ለሚባለው ደግሞ ሀላስ መብቷ ነው መጥፋት። አልሰራም ታለች ራሷ ናት እንትን የምትለው ማለት ነው። ማንም እንትን የሚላት ነገር የለም። ማንም የሚያስገድዳት ነገር የለም። መብቷ ነው። ለዚህ ነው እንደ የጠፋቸው ምናምን ነገር ለምትሉ ማለት ነው። ስለዚህ እሷ ይቅርታ ማለት ሲገባት ይችኛቱን ይቅርታ ታልጠይቅሽ የምትለው በጣም ነው እንትን የሚለው። ጓደኞቿ ደውለውላት እናቀበልሻለን ሲሏት ሩጣ ቪዲዮ ሰርታ እንዲያትቀበይ ስንት ሰው ነው ፈኪ ጋር ስንቶች ናቸው ተጣሉ አብረዋት እንደገና ይሄው እንትን ብለው ቤቷ ይበላሉ፣ ቤቷ ያድራሉ፣ ቤቷ ይጫወታሉ፣ ቤቷ ስንት ነገር ያሳልፋሉ ማለት ነው። እነዛ እንኳን የበደሏት ሰዎች ምንድነው እየወጡ እንደገና ይቅርታ ዲን እንደነ ኢብራሂም አይተናቸው የለን ይቅርታ ሲጠይቁ እና ምንድነው እሷ መድኃኒት የምታበላበት በነገራችን ላይ እንደዚህ መድኃኒት ልታረግበት ነው ልታበላይ ነው እንደዚህ ልታረግብኝ ነው እንደዚህ ልትሰራብኝ ነው የሚል ሰው ለራሱ የሆነ ሸር ያለበት ሰው ነው ማለት ነው እንጂ አንድ ሰው ውስጡ ንጹህ ተሆነ ውስጡ የዋህ ሰው ተሆነ ውስጡ ምንም ነገር እንትን ተለለበት ሌላ ሰው ቢሆን ሌላ ሰው ይበድለኛል ብሎ አያስብም።
ምንም ነገር ቢሆን ይበድለኛል አይልም። ምንም ነገር ቢሆን እንደዚህ ያደርጉኛል አይልም። ምክንያቱም ውስጡ ንጹህ ነው። ውስጡ ንጹህ ሰው የሆነ ሰው ምንም ነገር ቢሆን ሽርክ ነገር አይኖረውም ማለት ነው። ግን ውስጡ ግን የሆነ ነገር ያለበት ሰው ግን በየሄደበት ሁሉ ወይኔ እንደዚህ ሊያደርጉኝ ነው፣ እንደዚህ ሊሉኝ ነው፣ እንደዚህ ሊሉኝ ነው እያለ ይሻከካል። እና ፈኪ እንደዚህ አይነት ተንኮል የለባትም። እኔ ምንም ነገር ቀርቤም ባላያትም ግን እንደዚህ አይነት ነገር ምንም የለባትም ብዬ እንትን የምለው ብዙ ሰዎች ይሄው እንደዚህ አይነት ነገር ቢኖርባት ማንም ሰው ቤቷ እንትን አይልም ነበረ፣ አይገባም። ሁሉም ሰው ፈኪ ቤት ማን እያየን ነው? ሁሉም ሰው እየበላ እየጠጣ ነው የምናያቸው ማለት ነው። ሲበሉ ሲጠጡ ተቤቷ ሰው አይጠፋም። ምንም ነገር ቢሆን ተቤቷ ሰው አይጠፋም ማለት ነው። ለጋስ ሰው ናት። በዚህ የምናውቃት ናት ማለት ነው። የሚታይ ነው፣ በሚዲያ የምናያት ነው ማለት ነው። ማንንም እንዲያበላይ ማንንም ቤቷ እንትን እንደመጣ ነው። ግን ያንን ነገር ደግሞ እሷ ደግሞ እንደዚህ ሰጥቼ እንደዚህ አድርጌላቸው እንደዚህ ሰጥቼላቸው ብላ አንድ ቀን ሚዲያ ላይ እንደዚህ አብልቻቸው ወይም እንደዚህ እንትን ብዬ ሚዲያ ላይ እንዲች ብላ አውርታ አታውቅም። እንደዚህ ነው ስለ ሰው እንደዚህ ነው ብላ እንትን አትልም። ግን ሰው ግን አዝሮ የሚጠምድ ያን ነገር እኔ አንዳንዴ ይገርመኛል ማለት ነው። ስለዚህ ይቅርታ ባይዋ አንቺ ሆነሽ እንጂ ፈኪ ይቅርታ አትልሽም። መቼም ይቅርታ አልልላትም ለምትይው እሷም መቼም ይቅርታ አትልልሽም። ምክንያቱም በሚዲያ ስሟን ላጠፋሽው እቃሽ እያለ እቃሽን ሂደሽ መውሰድ እየቻልሽ ባልሽን ልከሽ ማስወሰድ ስትችይ የእሷን ስም በሚዲያ ላጠፋሽው ደግሞ እሷስ ምን ብላ ነው ይቅርታ የምትልሽ? ምን አጥፍታ ነው ይቅርታ የምትልሽ? ምን እንትን ብላ ነው? ጥፋት ቢኖርባት አውጭና ይቅርታ ጠይቄ እንደዚህ ብለሻል። ስልኳ እንዴት ተበላሸ ሁሉም ሰው ያውቃል። እሷ ላይቭ ላይ ብዙ ጊዜ ተናግራለች። ሙኖ ነው ስልክ ስትባል ስልክ ተበላሽቶብኛል መስመሩ አይሰራልኝም ብላ ተናግራለች። ለአንቺ በቲክቶክ ላይቭ ላይ ሆና ቁጥር ስትሰጥሽ ለምን ለኔ ያደውልልኝም ለምትይው የሁሉንም ብዙ ሰው ነው የሚደውልላት። እሺ የሁሉንም ሰው ቁጥር በጭንቅላቷ መያዝ አለባት እንዴ? ስልክ ተበላሽቷል ቁጥሩ መስመር አይሰራም ብላለች። ስለዚህ ለምንድን ነው ለምን ግዴታ ታልደወለች? አንቺ ባለሀጃ ነሽ። ባለሀጃ ሆንሽው ደግሞ ደውለሽ ፈለግሽበት ልታመጣልሽ ሳይሆን የተቀበለችልሽ እቃሽን በአማና ተቀብላ ልታስቀምጥልሽና አንቺ ደግሞ በፈለግሽበት ቀን መተሽ ልትወስድ ነው ማለት ነው። እቃዬን ስጪ ስትይ ልትሰጥሽ ነው እንጂ እንደዚህ እንትን ልትልሽ አይደለም። እንደዚህ ሚዲያ ላይ ልታሰጫት ወይም እቃሽን አልሰጥም ብላ እንትን ልትል አይደለም። ስልኳ መበላሽቷን ሁሉም ሰው ያውቃል። ቁጥር ስትሰጥሽ ያኛው ቁጥር አይሰራም ብላ ነው የሰጠችሽ። ያኛው ቁጥር አይሰራልኝም ተበላሽቶብኛል፣ ቁጥሬ መስመሬ ተበላሽቶብኛል ብላ ቁጥር ሰጥታሻለች አይደል? እንደ በዛ ደውለሽ ጠይቀሽ እንትኔና አቀብይ በቃ ብለሽ ባልሽን ልከሽ እኮ ቀጥታ ቤቱን ታውቂዋለሽ። ቤቱን ስለምታውቂው ባልሽን ልከሽ አቀብይ ብለሽ እንትን ማለት ትችያለሽ። ግን ተንኮል ስላለባችሁ ምንድን ነው እንደዚህ ብላችሁ መናገር አትፈልጉም። ሩጣችሁ ወዴት ነው የምትሄዱት? ሚዲያ ላይ የእሷን ስም ለማበጠልና የእሷን ስም ለማጥፋት ሚዲያ ላይ ነው የምትሮጡት። እቃሽን እናቀብልሻለን ሲሉሽ ምንድን ነው ሩጦሽ ሚዲያ ላይ ነው የመጣሽው። ጓደኞቿ እቃሽን ፋጡማ ደውይልን እናቀብልሻለን ወይም ደግሞ ሰው ንገሪና ሰው ዘንድ እናስቀምጥልሻለን ብለው ሲሉሽ ምንድን ነው ሚዲያ ላይ ወጥተሽ ደግሞ አንቺ ምንድን ነው ያልሽው? አንድ ነገር ብታረግብሽ አሁን በኋላ ላይ እቃሽ እንዳትቀበይ ብለውኛልና እቃዬን አልቀበልም ብለሽ ነው ራስሽ የተናገርሽው ማለት ነው። እና ያኔ ቤትሽ አምጥታ እንትን ፍሪጅ እንድታስቀምጥልሽ ነበር እንደ የፈለግሽው። ስለዚህ እቃሽን የመውሰድ የራስሽ ነው። እቃሽን ሄደሽ ማምጣት መቀበል ትችያለሽ ማለት ነው። እናቀብልሻለን እሷን እንኳን ባታምነት ጓደኞቿ እንሰጥሻለን እያሉሽ ነው። የእሷ ጓደኞች አብረዋት ያሉት እናቀብልሻለን፣ ደውይልን፣ ንገሪን፣ የት እንደምናቀብልሽ ንገሪን እያሉሽ ነው። አንቺ ደግሞ አልፈልግም ብለሽ ደግሞ ሚዲያ ላይ ደግሞ ወጥተሽ እንደገና ዞር ብለሽ አሁንም ደግሞ አልሰጠችኝም ብለሽ ዘላለም ስትቸከችክ ያለ ኖሬ ነው ማለት ነው። ምክንያቱም ባለፈው ላይቭ ላይ ይሄ ሙክታር የሚባለው ልጅ እሱ
ብዙ ሰዎች እንደሚረዳ ብዙ ሰው እንትን እንደሚያግዝ የታወቀ ነው። መልካም ሰው ነው። ግን እሱ ይህ አስመሳይ ይሄ እንትን ደግሞ ሁሉም ሰው እኩል መሰላችሁ እንዴ? እሱ እኮ አጫውተኝ ብለው እንደዚህ ብሎ እያልሽ ኧረ አብራሽ የምታጫውተሽ ኧረ ዝም በይ፣ ኧረ እንደዚህ እኮ አይባልም ፋጡም፣ ለምንድን ነው እንደዚህ የምትይው? አጫውትሻለሁ እኮ እሺ ብሎሻል፣ ለምንድን ነው እንደዚህ የምትይው ብላ ጠይቃሻለች ማለት ነው። አብራሽ ጌም የምትጫወተው እንደዛ እያስመሰሉ ነው። እባክህ በሽተኛ ማን ይፈልገዋል? እንደዚህ ሁሉንም ሰው ነው ሙክታር የሚረዳው፣ ሁሉንም ሰው ግን ምንድነው ሁሉም ሰው በቃ ለአንቺ ክፉ ሰው ነው ሆኖ ነው የሚታይሽ ማለት ነው። አሁን ላይ እንትን ሁሉም ሰው ክፉ ሰው፣ ሁሉም ሰው በቃ ያኔ ስላመመሽ በቃ ሌላ ነገር ነው የምታስብ። መልካም ነገር እንኳን ሰው ቢያስብልሽ አንቺ በመጥፎ ነገር ነው የምታስብ። እሷ እንትን ብትል ቪዲዮ በአንቺ ቤት እንድትሰርታ ነው እንትን ያለ በራሷ ቤት ተቀበልኳት ፋጡማ እንደዚህ አደረኩላት ብላ በቤቷ መልቀቅ ትችል ነበረ። ግን በአንቺ ቤት ለቀቀች። በአንቺ ቤት ነው ቪዲዮ የተሰራው፣ በአንቺ ቤት ነው የተለቀቀው። ግን ያ ደግሞ እንትን የተቀበለችው ያበላችሽን ያጠጣችሽን ሁሉ ውሃ ነው የሚለው፣ እንደዚህ ነው የሚለው። ሳቁ እንደዚህ እያልሽ እንትን አላገጥሽበት ማለት ነው። ያንን ላደረግሽው ነገር ደግሞ አንቺ ነሽ እንጂ ወጥተሽ ይቅርታ እንደዚህ ብዬ ተናግሬያለሁ አጥፍቻለሁ ብለሽ ራስሽ ነሽ እንጂ ይቅርታ የምትጠይቂው። ፈኪ ይቅርታ ወጥታ የምትጠይቅበት ነገር የላትም። ምክንያቱም ምንድን ብላ ነው ይቅርታ ሙሉህያውን ወስጀባታለሁ ብላ ነው፣ ውሰጅ እያለች ወስጀባታለሁ ብላ ነው እንደምትሰራው። ስለዚህ እያሰብሽ ተናገሪ ማለት ነው። ሲቀጥል ደግሞ እኔ አንዳንድ ጊዜ ሳስበው ይሄ ወደፊት ጌም ስለምትጫወች ጨዋታ እንትን ስለቀጠርሽ አንዳንድ ጊዜ ለዛ አዝነውልሽ ጌም እንትን ጊፍት እንዲሰጡሽና ዩቲዩብ ደግሞ እንደዛ በደለቻት ተበደለች ብለሽ ሰብስክራይብ እንትን ለማለት ይመስለኛል ማለት ነው። እንደዛ እንትን ያደረሽው አለ። እኔ እንደዛ ነው ያሰብኩት። ምክንያቱም ይቺ ልጅ ውሰጂ እያለችሽ ነው፣ ጧት ማታ እንትን እያለችሽ ነው። ስለዚህ ራስሽ ነሽ እንትን ያልሽው ማለት ነው። እና አላህን ፈሪ ታያት ልጅቷን ተስራበት ማለት ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰቦች ላይክ ሰብስክራይብ እያደረጋችሁ አበረታቱኝ፣ አስተያየት ስጡኝ።